ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሐሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌውም እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ቀነኒሳ በኬንያ ላይ 2 አትሌቶች ህይወታቸው አልፏል። ከዛ በኋላ ህጉ በጣም ጠብቆ ይሄ ህግ በኢትዮጵያም እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን ህግ የያዘውም ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷን ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢም እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸው ጥሩ ኑሮም የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮም የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ በመምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌትም በጣም አድርገን